በኢየሱስ ስም ነው አታ ፋይት አንፈልግም። ጆኒ ውረድ አንፈልግም። ውረድ። ተረጋጉ። ሴዶና ኔጋ በ85 ኪሎ ግራም ፋይት የሚያደርጉ ሁለት ፋይተሮች ብቻ ቀርተውናል። ወደዚህ ውድድር የመጣው ኪንግ ኢዝ fighter face off ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ናይስ ሰዶ ኪንግ መጥቷል ይላል። አሁን መድረኩ ላይ ያለው ማን ነው? ኪንግ ሰዶ ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ሴዶን ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታደርጉልን። ፌስ ኦፍ ብቻ እሺ። አይ ውረዱ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን የምንፈልገው የላችሁ ፕሊዝ ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። ናይስ ሴዶ ቆይ አንዴ ፕሮግራም አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና ተው ውረዱ ይላችሁ። ጆኒ አንዴ እኔን ስማኝ። ምንም አይነት ተቻ አንፈልግም። ቢያንስ ሚዲያው እናንተን ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶዎች ናይስ። ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተቻ አንፈልግም። ጆኒ ወደዚህ ፎቶ ብቻ። ጆኒ ችግር የለውም። ና ሴት ምንም ፎቶ ብቻ እሺ። ሌላ አንፈልግ። ፎቶ ብቻ ና እዚህ ጋር በቃ ችግር እና ተጋበል። ምንም አይነት ፑሽንግ አንፈልግም። በቃ ችግር የለም። ሴዶ ምንም እንዳታረግ በእኛ ይሆንብሽ። በቃ ህዝቡን እናክብር። በቃ ምንም አይፈልግም። በቃ ፎቶ ብቻ። ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ። ጆኒ ሴዶ ሄደው ሴዶ ቴንክ ዩ መታየትና
ቀኑም ደርሷል። የዓመቱ ታላቅ የፋይት ምሽት አድዋ ፋይት ናይት ደረሰ። የስዊት ቦክስ ባለቤት ጌታቸው መለሰ ይፋ እንዳደረገው በጉጉት ሲጠበቅ የነበረው የአድዋ ፋይት ናይት ቀንና ቦታ በይፋ እየተገለጸ ሲሆን ቀኑም ነሐሴ 21 ቀን ሐሙስ ቀን በአድዋ ሙዚየም ይካሄዳል። ከቀኑ 10 ሰዓት ጀምሮ ሲሆን በዕለቱ የሚጠበቁ 11 አስደናቂ ፍልሚያዎች ይኖራሉ። 4 የቦክስ ፍልሚያ፣ 4 የኤምኤምኤ ፍልሚያዎችና 3 የሙዋይ ታይ ፍልሚያዎች ይካሄዳሉ። የትኬት ሽያጮቹም ከሰኞ ጀምሮ እንደሚጀምርም ተገልጿል።